أو زد عليه ورتل القرآن ترتيلا. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله. يا تجويد تمهرت كفل أسرى سوست ببالفو يا كفل أسرى هلت تمهرتاچن سنة ينبرو تقراني يلالاتشو ባህሪያቶችን ከጨረስን በኋላ ፊደላቶችን በሰንጠረዥ አድርገን እያንዳንዳቸው ምን ባህሪ እንዳላቸው የእያንዳንዱን ፊደል ባህሪያቶች አይተናል ማለት ነው። ዛሬ ደግሞ ኢንሻአላህ አብረዙል አኽጣኢ عند نطق حروف الهجاء የአረብኛ ፊደላትን በመናወጣበት ጊዜ የሚከሰቱ ጉልህ ስህተቶች ማለት ነው። እነዛን እናያለን። طيب أخطاء تقع عند نطق الألف ألفن በመናነብበት ጊዜ ወይም አሊፍን በመናወጣበት ጊዜ የሚከሰቱ ዋና ስህተቶች ማለት ነው። 5 ስህተቶች ተቀምጠዋል። عفوا 6 ስህተቶች ተቀምጠዋል። የመጀመሪያው عدم فتح الفم بالمقدار المطلوب عند النطق بها አሊፍን በመናወጣበት ጊዜ የሚፈለገውን ያክል አፋችንን አለመክፈት ይሄ ስህተት ነው ማለት ነው። ለምሳሌ نحو موسى አሁን ሰው ሙሳ ብሎ ያነባል። ሙሳ አፍ ከፈት ማለት አለበት እና የሚፈለገውን ያክል አለመክፈት አንዱ ስህተት ነው ማለት ነው። ሁለተኛ خلط صوتها بشيء من صوت الياء فتصير كالالف الممالة የሷን ድምጽ ከያ ድምጽ ጋር መቀላቀል የተወሰነ ከያ ድምጽ ጋር መቀላቀል ልክ ጠመም የተደረገ አሊፍ እንድትመስል ትሆናለች ማለት ነው። نحو ለምሳሌ ማሊክ የውሚዲን ያለ ሜሊኪ እንደዚህ ሜሊኪ የዚህ አይነት ድምጽ ማውጣት ማለት ነው እና ይሄም ስህተት ነው። خلط صوتها ثالثا خلط صوتها بشيء من صوت الواو ከዋው ድምጽ ጋር ደግሞ አሁንም ድምጿን መቀላቀል ማለት ነው። ከዋው ድምጽ ጋር የተወሰነ የዋው ድምጽ ጋር መቀላቀል ከዛ በኋላ ምን ትሆናለች? ለምሳሌ ኻሊዲን ያለው ኸ እንደዚህ አይነት ፈጧ ጧ እንደዚህ ወደ ዋውነት የመሄድና ከዋው ባህሪ ጋር የተወሰነ መቀላቀል ይሄም ስህተት ነው ማለት ነው። ኻሊዲን ፈጣለ ትክክለኛው አነባበብ ይሄ ነው። ፈጧለ ማለት የለብንም። ሌላውም እንደዚሁ ቃፍም እንትን በሚባል ጊዜ ቋለ የሚላል እና የዚህ አይነት አነባበብ ስህተት ነው ማለት ነው። رابعا አራተኛው تفخيمها في محل الترقيق በምትቀጠንበት ቦታ ላይ እሷን ማወፈር نحو ለምሳሌ النهار ያለውን النها እንደዚህ النار እንደዚህ الباطل እንደዚህ አይነት አነባበብ ማለት ነው። ይሄ ስህተት ነው። النهار النار الباطل እንደዚህ ነው የሚነበበው ማለት ነው። طيب خامسا አምስተኛው ترقيقها في محل التفخيم የምትወፈርበት ቦታ ላይ ደግሞ ማግጠን نحو ለምሳሌ خالدين ያለውን خالدين ብለን ማንበብ ኻ እንደዚህ ካልነው አሊፏን አቀጠናት ወይም غائبة ያለውን غائبة غ እንደዚህ ማለት غ ነው ማለት አለብን ማለት ነው። سادسا خلط صوتها بصوت الغنة ከጉና ድምጽ ጋር ድምጿን መቀላቀል ማለት ነው። نحو ለምሳሌ الرحمن الرحمن እንደዚህ ወደ ማውጣት ማለት ነው። ማ ያለውን ማ ወደ አፍንጫ መውሰድ አሊፍን ማለት ነው።
አናሲ የነበረውን አናሲ ና እንደዚህ ካልነው ወደ ጉና ይሄድብናል ማለት ነው። ና የነበረው ነ ስንለው ወደ አፍንጫ ይሄዳል። ይሄ እንግዲህ አሊፍን በመናወጣበት ጊዜ የሚከሰቱ ዋና ዋና ወይም ጉልህ ስህተቶች ናቸው ማለት ነው። ሌላው አኽጣኡን ተቀዑ عند نطق الواو المدية የመድ ዋውን በመናወጣበት ጊዜ የሚከሰቱ ስህተቶች የሁለተኛው ደግሞ ማለት ነው። እዚህ ጋር 5 ስህተቶችን ተቀምጧል። ያው ዋና ዋና የሚከሰቱ ጉልህ ስህተቶችን ነው እንጂ ከዛም በላይ ስህተቶች ሁሉም ላይ ሊከሰቱ ይችላሉ። ለዛም ነው አነባበባቸው ትክክለኛ አነባበባቸው ብቻ የተቀመጠው ማለት ነው እና ተዘርዝረው የሚያልቁ አይደሉም፣ ግን ዋና ዋናዎቹ ናቸው እነዚህ ማለት ነው። አንደኛው ምንድነው? عدم ضم الشفتين بالمقدار المطلوب عند النطق بها እሷን በመናወጣበት ጊዜ የሚፈለገውን ያክል ከንፈሮቻችንን አለመግጠም ወይም ደግሞ አለማሞጥሞጥ ማለት ነው። ለምሳሌ ተዕመሉን ያለውን ስናነብ ተዕመሉን ብሎ የሚያነባለ ተዕመሉን እንደዚህ አይነት እንትን አለ። የሚፈለገውን ያክል ቆይታ መቆየት አለብን ማለት ነው እና ይሄን አለማድረጋችን ስህተት ነው። ثانيا المبالغة في الضغط على الشفتين المبالغة በጣም ማብዛት ወይም ደግሞ ልክ ማለፍ في الضغط على الشفتين ከንፈሮቻችንን በመናጣብቅበት ሰዓት ላይ ወይም በመንጫንበት ሰዓት ላይ عند النطق بها ዋውን ስናነብ ለምሳሌ የቁሉና እንደዚህ አይነት አነባበብ የቁሉና ወደ ቫ ድምጽ አይነት እንዲወጣ ያደርገዋል ማለት ነው። በጣም ጫና ከፈጠርንበት ማለት ነው። ثالثا ሶስተኛው خلط صوتها بشيء من صوت الالف ከአሊፍ ድምጽ ጋር የተወሰነ መቀላቀል ማለት ነው። የተወሰነ የአሊፍ ድምጽ ጋር የሷን ድምጽ መቀላቀል ነሑ ለምሳሌ ካኑ ያለውን ካኖ እንደዚህ ኖ ወደዛ ነገር ወደሚለው መውሰድ ማለት ነው። እንዲሁም ደግሞ خلط صوتها بشيء من الياء من صوت الياء አሁንም ከያ ድምጽ ጋር የተወሰነ መቀላቀል ማለት ነው። ዩቂኑን እንደዚህ ዩቂኑን ነው ትክክለኛው። ዩይ ወደ ከስራነት የተወሰነ መውሰድ ማለት ነው። خامسا خلط صوتها بشيء من صوت الغنة ከጉና ጋር የተወሰነ መቀላቀል አሁንም ድምጿን ማለት ነው። الظالمون ያለውን الظالمون እንደዚህ ወደ ማለት ነው ወደዛ መሄድ ይሄም ስህተት ነው ማለት ነው። ሶስተኛው أخطاء تقع عند نطق الياء المادية ያ አልመድያን በምናወጣበት ጊዜ የሚከሰቱ ስህተቶች ማለት ነው። أولا خلط صوتها بشيء من صوت الالف كالف دمጽ ጋር መቀላቀል ማለት ነው ድምጿን وذلك يهم بسبب عدم رفع وسط اللسان የምላሳችን የመካከሉን ክፍል ከፍ ባለማረጋችን ሰበብ ነው ይሄ የሚከሰተው። بالمقدار المطلوب የሚፈለገውን ያክል عند النطق بها ያዋን በመናነብበት ጊዜ ማለት ነው። نحو ለምሳሌ نستعين ያለውን نستعين እንደዚህ ወደዛ መውሰድ ማለት ነው። ያለውን ካልነው ያኡን ከአሊፍ ጋር የተወሰነ ቀላቀል ነው ማለት ነው። ثانيا المبالغة في الضغط على وسط اللسان የምላሳችንን የመካከሉን ክፍል በጣም መጫን ደግሞ ወይም ከልክ በላይ መጫን عند النطق بها ያም በመናወጣበት ጊዜ ማለት ነው። نحو ለምሳሌ المستقيم ያለውን المستقيم
ቂይ ብለን መዝጋት ማለት ነው። በጣም ጫና ስንፈጥርበት ቂይም ይሆናል። ያኡ ተደጋጋሚ ይሆናል ማለት ነው። ثالثا خلط صوتها بشيء من صوت الغنة ከጉና ድምጽ ጋር የተወሰነ ድምጽ ጋር መቀላቀል። ለምሳሌ العالمين ያለውን العالمين ሚን እንደዚህ ወደ አፍንጫ ነገር መውሰድ ማለት ነው። ያው ስህተቱ እንዴት ይሆናል የሚለውን ስህተቱን ትክክለኛ ስህተቱን ለማውጣት ይከብዳል። ቃዒዳ ዋናው እንትን ካደረግነው ካወቅነው ስህተት መሆኑን በቂ ነው ማለት ነው። طيب ሌላው ደግሞ ስህተቶች እንግዲህ أبرز الأخطاء التي تحدث عند نطق أحرف الحلق የጉሮሮ ፊደላትን በምናወጣበት ጊዜ የሚከሰቱ እነዚህ ግልጽ የሆኑ ስህተቶች ማለት ነው። የጉሮሮ ፊደላት የምንላቸው حروفul حلق የሚባሉት حروفul إظهار في أحكام النون الساكنة والتنوين ማለት ነው። የጉሮሮ ፊደላት ብለን ከኋላ የቀራናቸው ማለት ነው። እነሱን በመናወጣበት ጊዜ የሚከሰቱ ጉልህ ስህተቶች ማለት ነው። الحرف ፊደሉ ሀምዝ ለምሳሌ ሀምዛን በመናወጣበት ጊዜ የሚከሰቱ ሶስት ጉልህ ስህተቶች አሉ። አንደኛ ተፍኺሙሃ ማወፈር في نحو ለምሳሌ አሳቢዐሁም ያለው ላይ አሳቢዐሁም ወደ ሷድ ጋር ለማዛመድ መሞከርና ማወፈር ማለት ነው። ሌላው ተስሂሉሃ في غير محل التسهيل ተስሂል የሚባልበት አለ። ተስሂል ማለት ምን ነው? እንደ መሳቢያ ተደርጋ የምትታለፍበት አለ። እንደ መሳቢያ አድርገን የምናልፍባት አለ። ሐምዛዋን ውጠናት የምናልፍበት አለ። ከዛ ሁኔታ ውጪ ያለ ቦታ ላይ ተስሂል ማድረግ ለምሳሌ ነህው ያ አዩሃ የሚለው ላይ ያ አዩሃ ካልነው ሐምዛን ተስሂል አድርገን አለፍናት ማለት ነው። ያ አዩሃ እንደዚህ ይሄ ተስሂል ይባላል። የዚህ አይነት መደረግ የለበትም ማለት ነው። ሌላው ضعف صوتها عند الوقف በምናቆምበት ጊዜ ድምጿ ማድከም ስናቆም ለምሳሌ نحو السماء በምንልበት ጊዜ ድምጹን ማድከም ማለት ነው። አድክመን ማለት السماء ብለን እንደዚህ ያለችዋን ሳናወጣት መቅረት ማለት ነው። እንዲሁም ደግሞ እንግዲህ ይሄ ሐምዝን በመናወጣበት ጊዜ የሚከሰት ስህተት ነው። ሃን በመናወጣበት ጊዜ የሚከሰቱ ደግሞ አራት ስህተቶች አሉ። አንደኛ ተፍኺሙሃ في نحو الله ያለው ቃል ላይ ማወፈር ለምሳሌ አላሁ እንደዚህ የሆነ ወደ ማወፈር ነገር ሃኡን ተፍኺም ማድረግ ማለት ነው። እንዲሁም ደግሞ አነሃራ ያለው አነሆ እንደዚህ ወደ ሆ ነገር መውሰድ ይሄ ስህተት ነው ማለት ነው። ثانيا የሁለተኛው ضعفها بسبب المبالغة في تباعد الوترين الصوتيين ሁለቱ የድምጽ ገመዶቻችንን ወይም ደግሞ ድምጽ የሚፈጥሩት ሁለቱን ገመዶች በጣም በማራራቃችን ሰበብ እሷን ማድከም ማለት ነው። ማንነቷ እንዳይታወቅ ማድረግ ለምሳሌ ኢህዲና ያለው ላይ ኢህዲና ያለውን ስናወጣ ኢህዲና ብለን ኢህዲና الصراط المستقيم ኢህዲና الصراط እንደዚህ በጣም ካራራቅናቸው ሀ የሚለውን አያወጣልንም ማለት ነው። ثالثا ሶስተኛው عدم بيانها إن جاورت مثلها أو حاء كهاء ጋር ወይም ደግሞ ከሃ ጋር ወይም ራሷን የመሰለ ሃ ጋር አንድ ላይ ከመጣች ተጎራብታ ከመጣች
እሷን ግልጽ አለማውጣት نحو ለምሳሌ ጂባሁሁም ያለውን ጂባሁም ብሎ የሚቀራው አለ ወይም ጂባሁም ብሎ የሚያልፈው አለ ሌላው ወሰቢሁ ያለው ላይ ወሰቢሁ የሚለው አለ ወይም ወሰቢሁ ብሎ የሚያነበው አለ ማለት ነው እና ይሄም ስህተት ነው رابعا አራተኛው ضعفها عند الوقف በመናቆም ጊዜ ድምጿን ማድከም ወይም እሷን ማድከም فعلوه ያለውን فعلوه ብለን ምንም እንደሌለች ማድረግ አው ኢብዳሉها አሊፈን ወይም ወደ አሊፍ መቀየር ይሄ አብዛኛው የሚቀራ ሰው የሚታይበት ስህተት ነው ሱራዎች የተለያዩ ሱራዎች ላይ ለምሳሌ ወይሉል ሊኩሊ ሁመዘቲን ሉመዛ እንደዚህ የሚያነባን ማሊያ ያለውን ማሊያ ሁመዛ ያለውን ሁመዛ ጀማዓ ማለን ወዐደዳ እንደዚህ የሚቀራ አለ ወደ አሊፍነት መቀየር ይሄም ስህተት ነው ማለት ነው طيب አሁንም حروف الحلق እንግዲህ ሀምዝና ሀ አይተናል 6 ናቸው ቀጣይ ደግሞ አይንና ሐን ነው የምናየው ማለት ነው አይን በመናወጣበት ጊዜ አራት ትልልቅ ስህተቶች ይከሰታሉ አንደኛው نطقها بصوت عائم اشبه بالالف በማይታወቅ አይነት ድምጽ ልክ ወደ አሊፍ የሚጠጋ ድምጽ በዛ ማውጣት እሷን المفخمه የተወፈረች አሊፍ ለምሳሌ نعبد ወይም نعبد የሚያረጋለ እና نعبد ነው ትክክለኛው አወጣጡ ማለት ነው አሊፍ ነው እንዳንለው ትንሽ ወፈር ብሏል እንደገና አይን ነው እንዳንለው በትክክል አልወጣም የዛ አይነት አድርጎ ማንበብ የለብንም ማለት ነው ثانيا ሁለተኛው በትሩ صوتها عند نطقها ساكنة سكون هنا በምትመጣበት ጊዜና በመናነብበት ጊዜ ድምጿን መቁረጥ ለምሳሌ يعملون ያለውን يعملون እንደዚህ يعملون የዚህ አይነት አቀራር ስህተት ነው ማለት ነው ثالثا ሶስተኛው تفخيمها ማወፈር نحو ለምሳሌ عصوا ያለውን عصوا ለማወፈር ወደ ሷድነት ጋር ስለተጎራበተች ማወፈር ይሄም ስህተት ነው ማለት ነው رابعا አራተኛ نطقها شبه الهمزة እንደ ሐምዛ አድርጎ ማንበብ ይሄ በጣም ብዙ ሰው የሚደናገርበት ነገር ነው نحو ለምሳሌ والله يعلم وأنتم لا تعلمون سيل والله يعلم وأنتم لا تعلمون بلوم يانب الله በጣም ትልቅ ስህተት ነው በተለይ አውቀነው ከሆነ አህካሙን ካወቅነው በኋላ ይሄንን ስህተት የምንሳሳተው ከባድ ስህተት ነው አላህ ይታመማል እናንተ አትታመሙም የሚል ትርጉም አለው ማለት ነው እና ጥንቃቄ ማድረግ አለብን طيب ትክክለኛ ትርጉሙ والله يعلم الله ያውቃል وانتم لا تعلمون እናንተ ደግሞ አታውቁም ማለት ነው ትርጓሜው طيب ሐ ፊደል በመናወጣበት ጊዜ የሚከሰቱ ትልልቅ ስህተቶች ውስጥ 3 አሉ አንደኛ ኢብዳሉሃ ኻአን አው ሃአን عند غير العربي ከአረብ ውጭ ያሉ ሰዎች አረቦች እንኳን ብዙ እንደዚህ ሃአን ወደ ኻ ወይም ወደ ሃ አይቀይሩም ከአረብ ውጭ ያሉት ግን በመሳሳት ትክክለኛ መኻሪጁን ባለማወቅ ያወጡታል ማለት ነው የበሃ ሃአን ወደ ሃ ወይም ወደ ኻ መቀየር ለምሳሌ الحمد ያለውን الحمد لله ማለት ወይም الحمد لله እንደዚህ አይነት የሚያወጣ ሰው አለ የሰተት ነው ثانيا ضعف همسها في نحو الرحمن الرحيم همسነቷን የሹክሹክታ ፊደልነቷን
ዝቅ ማድረግ ሹክሹክታነቷን እንትን አድርጎ ለማጉላት መሞከር ማለት ነው። الرحمن الرحيم ያለውን الرح እንደዚህ በጣም ማጉላት ማለት ነው። ያም ትክክል አይደለም። ثالثا عدم بيانها ግልጽ አለማድረግ وخاصة إن جاورت عينا በተለይ ደግሞ ከዓይን ጋር ከተጎራበተች ማለት ነው። ከዓይን ጋር ጎረቤት ከሆነች ከዓይን ቀድማ ከመጣች እሷን ግልጽ አለማድረግ ነገር አለ ማለት ነው። فاصفح عنهم ነው فاصفح عنهم ብሎ የሚቀር فاصفح عنهم እንደዚህ የሚያነባለ فاصفح عنهم እንደዚህ ነው ማውጣት ያለብን ማለት ነው። ቀጣዩ ሁለቱ ፊደሎች ናቸው። ገይንና ኻ ፊደላትን በመናወጣበት ጊዜ የሚከሰቱ ጉልህ ስህተቶች ገይንን ስናወጣ 5 ጉልህ ስህተቶች ይኖራሉ። አንደኛ خلط صوتها بالقاف ከቃፍ ጋር ድምጿን መቀላቀል نحو ለምሳሌ غير المغضوب ያለውን غير المغضوب እንደዚህ ሙሉ በሙሉ ወደ ቃፍ መገልበጥ ሊሆን ይችላል። ወይም ደግሞ ሙሉ በሙሉ ወደ ቃፍ መገልበጥ ሳይሆን የተወሰነ غይ እንደዚህ የሚያነባል غይ ነው እሱ غ ብሎ እንትን የሚያደርግ አለ ማለት ነው። እና ያ ስህተት ነው። ሌላው ኢድጋሙሃ ቢልቃፊ ቃፍ ተከትሏት ከመጣ ከቃፍ ጋር መጨፍለቅ። የሁለተኛው ደግሞ ላ ቱዚግ ቁሉበና ያለውን ላ ቱዚግ ቁሉበና እንደዚህ የሚያደርገው አለ። ላ ቱዚግ ቁሉበና ይሄ ስህተት ነው ማለት ነው። ሌላው ኢብዳሉሃ ኻአን ወደ ኻ መቀየር። ለምሳሌ የግሻ ያለውን የኽሻ ብሎ መቀየር ማለት ነው። ሌላው ራቢዓን አራተኛው ቀልቀለቱሃ ቀልቀላ ማውጣት ገይሪል መግዱቢ እንደዚህ አይነት አባባል ማለት ነው። ገይሪል መግዱቢ ዐለይሂም መግዱቢ ነው ትክክለኛ አነባበቡ ማለት ነው። ኻሚሰን አምስተኛው አልሙባለገቱ ፊ ተፍኺሚሃ በጣም ከልክ በላይ ማወፈር ማለት ነው። ወሂየ መክሱረተን እሷ ከስራ ስትሆን ለምን ፈትሐ ስትሆን የተወሰነ ጎላ ይላል። ዶማ ስትሆን እንደዚሁ ተፍኺሙ ደረጃ አለው ብለን ከኋላ አልፈነዋል ማለት ነው። ለምሳሌ ሚን ጊልን ያለው ሚን ጊልን ያ ወደ መጨመር ምናምን የሚወስድ ነገር የዚህ አይነት ማድረግ ማለት ነው። ይሄ ስህተት ነው። طيب የመጨረሻው ከሑሩፍ الحلق ኻእ ነው። ኻእን በመናነብበት ጊዜ የሚከሰቱ ጉልህ ስህተቶች ሁለት አሉ። አንደኛው عدم تفخيمها አለማወፈር في نحو ለምሳሌ ኻሊዲና ያለውን ኻሊዲና ማለት ኻ ይሄ ስህተት ነው ማለት ነው። ثانيا المبالغة في تفخيمها በጣም ደግሞ ማወፈር ከልክ በላይ ማወፈር وهي مكسورة ከስራ በሆነችበት ሰዓት ላይ نحو ለምሳሌ ወኺፈተን ወኹይ እያልን በጣም ለማወፈር መታገል ማለት ነው። እና ደረጃዎች አሉት። 3 ደረጃ የማወፈር ደረጃዎች አሉት። አንዳንዶቹ 4 አድርገውታል ከኋላ እንዳየነው ማለት ነው። እና በጥንቃቄ ማንበብ አለብን ማለት ነው። ቀጣዩ እንግዲህ ቃፍን በመናነብበት ጊዜ ወይም ቃፍን በመናወጣበት ጊዜ የሚከሰቱ ጉልህ ስህተቶች 5 ስህተቶች አሉ። أبرز الأخطاء التي تحدث عند نطق القاف أولا نطقها قريبة من الكاف ودكاف قرب አድርጎ ማንበብ የመጀመሪያው ስህተት ማለት ነው። ለምሳሌ ቃሉ ያለውን ቃሉ ብሎ ማንበብ ማለት ነው። ይሄ ቃሉ በትክክል አነባበቡ። ثانيا ሁለተኛው المبالغة في إضعاف تفخيمها
የማወፈሩን ለማድከም ወይም በዛ ሁኔታ ላይ ለማብዛት ማወፈሩን ለማብዛት በዛ በጣም ከልክ ማለፍ حالة كسرها كسرة በምትሆንበት ሰዓት حتى تتحول إلى كاف ወደ ካፍ እስከምትቀየር ድረስ عفوا ኢضዓፍ ያለው ማድከም ማለት ነው ያንን ለማድከም በጣም አትወፍርም ከስራ ስትሆን ስለተባለ ከስራ ሲሆን እኛ ደግሞ ያንን መወፈሩን ለማድከምና ለማቅጠን በጣም ከልክ ማለፍ ለምሳሌ وبالحق أنزلناه وبالحق نزل ያለውን وبالحق ወደ ካፍነት መቀየር ማለት ነው ሐቂ እንደዚህ አይነት የስህተት ነው ማለት ነው ثالثا ሶስተኛው قلبها الى حرف ጂ ወደ ጂ ፊደል መቀየር نحو ለምሳሌ قليل ስንል ገሊሉን ብለው እንትን የሚያደርጓሉ ወደ ገ ጂ ፊደል እንደ ገ ነው የሚነበበው የእንግሊዘኛው ጂ ማለት ነው ገ ብለው የሚያነቧሉ ይሄ አንዳንድ አረብ ሀገራት ላይ የሚከሰት ስህተት ነው ገ ሲሉ እንደዛ አንዳንዶቹ ጂምን ገ ይላሉ አንዳንድ ሀገሮች ላይ ደግሞ ቃፍን ገ ይላሉ እና ይሄ ወደ ገ መውሰድ ስህተት ነው ማለት ነው خلط صوتها بالغين يا አራተኛው ደግሞ ድምጿን ከገይን ጋር መቀላቀል ለምሳሌ القدري يا الغدري قدري ق ያለውን غ ወደ ገይንም ወደ ቃፍም የተወሰነ መውሰድ ማለት ነው ሌላው رابعا همسها همس ማድረግ ወይም ደግሞ የሹክሹክታ ማድረግ نحو ለምሳሌ قالوا ያለውን قالوا ብለን የምንም ሳትጎላ የጀህር ሳናደርጋት همس ማድረግ ይሄ ስህተት ነው ማለት ነው ኢንሻአላህ ቀጣዩ የሚሆነው ካፍን ስናወጣ የሚከሰት ስህተት የምናይ ይሆናል ካፍን በመናወጣበት ጊዜ ከሱ ጀምረን እንቀጥላለን ኢንሻአላህ ለዛሬ እዚህ በቃናል هذا والله اعلم وصلى الله وسلم على نبينا محمد وعلى آله وصحبه